ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት አላችሁልኝ? ዛሬ የማሳያችሁ እንግዲህ ሳምፕል አውቶሜሽን ኤክሴል አሰራር ፓርት ቱን ነው። ያው ፓርቱ አቨሬጅ ማለት ነው። ሰምን በፓርት ዋን ላይ አይተናል። ዘን አሁን ፓርት ቱን እናያለን። እንግዲህ ይህንን ስናይ ሰምን እንዳየነው በሶስት መንገድ ሰርተነዋል። በሶስት መንገድ የአሰራር ዘዴ ማለት ነው። አቨሬጅን ደግሞ አሁንም በሶስት መንገድ እንሰራለን። አቨሬጅ ስንሰራ እንግዲህ አሁን ሰም ያው እንዳየነው ምንም አያስፈልግም ስላየነው ማለት ነው። ኦኬ አቨሬጅን ደግሞ ስንሰራ የመጀመሪያው ኤፍ ኤክስን እንነካለን። ዘን ከዛ አቨሬጅ የሚል እዚህ ጋር አለ፣ እዚህ እንነካለን። ዘን ቀጥታ ኦኬ ማለት ነው። አቨሬጅ ኦኬ ቆይ እዚህ ጋር ኤፍ ኤክስ አቨሬጅ ኦኬ ይቺን ይሄ ነው። ይህን ሴሌክት ይሄ የመጀመሪያ አሰራር። የሁለተኛው አሰራር ደግሞ ኢኳል ቱ አቨሬጅ ብራኬት መክፈት ዘን ሴሌክት ኦፍ ዚስ ኢንተር ዘን ሴሌክት ወደ ታች ጨረስን። ሶስተኛው አሰራራችን እዚህ ጋር እንገባለን። እዚህ ጋር አቨሬጅ አለ። እዚህ ጋር እንገባለን። አቨሬጅ የቱን እስከ ኬሚስትሪ ከማትስ አብቱ ኬሚስትሪ ያለውን ኢንተር እንዳለን ከዛ ወደ ታች እንሰራለን ማለት ነው። ዘን ከዛ ይህንን ከሰራን በኋላ እንግዲህ ሰምና አቨሬጅን አወቅን ማለት ነው። እንግዲህ ሰም እንዴት መስራት እንዳለብን ካወቅን፣ ከዛ አቨሬጅ መስራት እንዳለብን ካወቅን፣ ከዛ ወደ ሚቀጥለው በዚህ በቀላል መንገድ መሄድ እንችላለን። ያው ምንድነው ሰም ሲሰራ ኢኳል ቱ ሰም እያልን ማለት ነው። ዘን እንደዚህ እያልን እንሰራለን። ኦኬ አቨሬጅ ሲሰራ ኢኳል ቱ አቨሬጅ እያልን እንሰራለን። እዚህ ላይ ግን እንድታውቁልኝ የሚፈልገው ምንድን ነው? አቨሬጅ ማለት ሚን ማለት ነው። አቨሬጅ ሚንስ ሚን ኦር አቨሬጅ ኢኳል ቱ ሚን ማለት ነው። እንግዲህ ስለዚህ አቨሬጅ እና ሚን እኩል ነው የሚለውን ያዝ። አመሰግናለሁ። ቸር ሰንብቱልን።